በ74ኛው ደቂቃ ዴክላን ራይስ ወደ ኒውካስል ክልል ኳስ አሻማ። በመጨረሻ የኒውካስል መከላከል ተሰበረ። ኒክ ፖፕ ኳሷን ጎል ስትሆን ከማየት ውጭ ምንም እንዲያደርግ እድል ያልሰጠች ጎል በሚከላከል ተቀያሪ ተጫዋች ሚኬል ሞሪኖ ተገጭታ ከመረብ አረፈች። ይህች ጎል ከመረብ ከማረፏ ጥቂት ደቂቃዎች ቀደም ብሎ ኒውካስሎች ቲሞ ቤርናንቶን በጉዳት አጡት። የስታዲየሙ ታዳሚ በጭብጨባና በሐዘን ፉልባካቸውን ከሸኙ በኋላ የአርሰናልን የአቻነት ጎል ደግሞ በሐዘኔታ ተመለከቱ። በድጋሚ ኒውካስሎች ላቻ ውጤት መፋለማቸውን ቀጠሉ። መልእክተኞቹ ግን ሴንት ጄምስ ፓርክን